ላይ ጎበዝ ነው ለማለት ማሟላት ያለባት መስፈርቶች ምንድናቸው? አንደኛ ብልቱ መቆም አለበት በግንኙነት ጊዜ። ኦኬ። ስለዚህ ብልቱ መቆም አለበት ማለት ግን ማለት ነው ወዲያውኑ ልክ እንደተነካ ወይም እንዳየ የሆነ ነገር ወዲያውኑ መቆም አለበት ማለት አይቻልም እና ወዲያውኑ ደግሞ ጥንካሬ ማግኘት አለበት ማለት አይደለም። ኦኬ። ሰው ለግንኙነት የሚያነሳሳችሁን ካያችሁ ወይም ከተነካችሁ በኋላ ጊዜ ስጡት ወደ ጥንካሬ ያለው መቆም ድረስ እስኪደርስ ድረስ። ሁለተኛ ደግሞ የቆይታ ሰዓታችሁ ነው። ስለዚህ አንድ ወንድ የዘር ፈሳሽ ከማፍሰሱ በፊት ከ7 እስከ 8 ደቂቃ ድረስ መቆየት አለበት። ይህ ማለት ግን የመጀመሪያ ዙር አይፈጥንም ማለት አይደለም። ሰው የመጀመሪያ ዙር ብዙ ወንዶች ላይ ይፈጥናል፣ እሱ አይደለም የሚቆጠረው። ሁለተኛ ዙር ዘግየት ማለት ነገር ይኖራችኋል ማለት ነው። መጀመሪያ ዙር ቶሎ ጨረሳችሁ ቶሎ መጨረስ አለባችሁ ማለት አይደለም። ሁለተኛ ዙርም ቶሎ መጨረስ አለባችሁ ማለት ነው። ሶስተኛ ደግሞ ለሁለተኛ ዙር ዝግጁ መሆን አለበት። ሰው አንድ ወንድ ከአንድ ዙር በላይ ግንኙነት ማድረግ አለበት። ግንኙነት ላይ ጎበዝ ነው ለማለት ማለት ነው። ያ ነገር ከእድሜያችሁ ጋር በጣም እየተራራቀ ይመጣል። ሰው እድሜያችሁ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ግን ጭራሹን ለሁለተኛ ዙር ደግሞ ዝግጁነት ከሌላችሁ ወይም ሰዓታችሁ በጣም ረጅም የሚሆን ከሆነ የዛኔ መታችሁ ቼክ መደረግ አለባችሁ። ሰው ብልታችሁ በትክክል የሚቆም ከሆነ ሰዓታችሁን ጠብቃችሁ የምትጨርሱ ከሆነ ለሁለተኛ ለሶስተኛ ዙር ዝግጁነት የምታገኙ ከሆነ ግንኙነት ላይ ጎበዝ ናችሁ ማለት እንችላለን። ግን ብልታችሁ ሳጨርሱ በፊት የሚልፈሰፈስ ከሆነ የመጀመሪያ ዙርም ሁለተኛ ዙርም ቶሎ የምትጨርሱ ከሆነ ለሁለተኛ ዙር ዝግጁነታችሁ ጭራሽ ከሌለ ወይም ሰዓቱ ያለ እድሜያችሁ በጣም ረጅም ከሆነ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ስለዚህ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ይኖራሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።